ጠራናቸው አለ። አያ ኢብራሂም አንተ ኢብራሂም ሆይ አለ ቀድ ሰደቅተ ሩእያ ህልሙን እውን አድርገኸዋል ፈጽመኸዋል። ኢና ከዛሊከ ነጅዚል ሙሕሲኒን እኛ በእውነትም አሳማሪዎችን እንደዚህ እንመነዳለን አለ። ኢነ ሃዛ ለሁወል በላኡል ሙቢን ይህ ለአንተ ታላቅ ፈተና ነበር፣ ነገር ግን ፈተናውን አለፍከው የምትገርም ሰው ነህ አላቸው ማለት ነው። አላህ ሱብሓነሁ ወተዓላ ማለት ነው። ተመልከት ልጅና አባት ሲናበሩ ማለት ነው። በድን የተገናኙ ጊዜና ይህን ያክል መስዋዕትነት የሰው ልጅ መክፈል ይችላል ማለት ነው። በድን ነው ያገኘ አባት ነው። ዝም ብሎ አባት አይደለም። ድንን አስተምሯል፣ አሳውቆታል። ልጅ አውቋል፣ እውነታውን ነገር አውቋል። የዛሬ ወጣት እኮ ሌላ ነው የሚየው። የዛሬ ወጣት የማንቸስተር ደጋፊ ነው። የዛሬ ወጣት የሮናልዶ ተከታይ ነው። ክለብ ነው የሚደግፈው። የአርቲስት ተከታይ ነው። የኮሜዲያን ተከታይ ነው። የብዙ ነገራቶች ሐራም ነገራቶች ተከታይ ነው። አባቱ ቁርአን ሲያነሳ አይቶት አያውቅም። አባቱ ሐዲስ ሲገልጽ አይቶት አያውቅም። ገና ልጁ ህፃን ላይ እያለ ይህንን ትራማ ላይ ያግዛልኝ ይላል ማለት ነው። አለየማ አባቱ አያውቅ የሶሃባን ታሪክ አልተማረ አባቱ ሐዲስ አያቅ እምነቱን አያቅ አልቀራ ያደገው በሙዚቃ የኖረው በሙዚቃ የኖረው በፊልም የሚኖረው ቲክቶክ እንዴት አሉ ይሄ ልጅ ይስተካከላል? ተመልከቱ እንግዲህ አባትነት እንደዚህ ነው። ማህላት ማጥጣት አይደለም፣ እምነትን ማስተካከል ራሳችን መስተካከል አወለን ራሳችን ከተስተካከል ልጆቻችንን ማስተካከል መቻል አለብን። በተለይ ወንድ ነን ብለን የምናስብ ሰዎች ወላሂ አላህ ልንፈራ ይገባል። ዛሬ ላይ አንተ ካልተስተካከል የልጅን ህይወት እያበላሸው መሆንህን በደንብ መጠንቀቅ አለበት። እንደው ልጅ ይስተካከላል ልጅ መድረስ አልከዋል። ኧረ በፍጹም ከቤት ማንን አይቶ እቤት አንተን እያየ እቤት ፊልም ስትቀጠቅጥ እያየ እንደብሎ እሱ ይስተካከላል። ነገር ግን በተለይ ያደገ አባቱና እናቱ ቁርአን ሐዲስ ሲያነሱ እያየ ያደገ ልጅ በፍጹም አይከፋም ማለት ነው። ጥሩ ነገርን ይዞ ነው የሚያድገው። የትላልቆች ምክር በጣም የሰፋ ነው። በአባትነት ደረጃ ነቢዩላህ ዩሱፍም የሰሩትን ታሪክ ታውቃላችሁ አይደለ? እነዚህ ታላቅ ነቢይ ማለት ነው ህልም አዩ። ነቢዩላህ ዩሱፍ ማለት ነው من قال إذا قال يوسف لأبيه يا أبتي إني رأيت 11 كوكبا والشمس والقمر رأيتهم لي ساجدين قال يا بني لا تقصص رؤياك على إخوتك فيكيدوا لك كيدا إن الشيطان للإنسان عدو مبين. من قال إذ قال يوسف عليه السلام بالغ زي أستاوسال يوسف عليه السلام يتوقع تاريخه لأبيه لأباته بالغ زي يهن تاريخ أستاوسال نبينا عليه الصلاة والسلام የሚገርም ቄሶስ ነው። የሚገርም ታሪክ ነው። መገሰጫ መመከሪያ መስተካከያ ሁሉ ነገር ነው የነቢዩላህ ዩሱፍ ታሪክ ማለት ነው። ይህን ታሪክ አስታውስ ይላቸዋል። ምን ባለ ጊዜና ያ አበቲ አለ ነቢዩላህ ዩሱፍ አባቴ ሆይ አለ እኒ ራአይቱ 11 ከውከባ እኔማ 10 ከዋክብቶችን አየሁ አለ። ወሸምሰ ወልቀመረ ረአይቱሁም ሊ ሳጅዲን እኔ እኮ ፀሐይና ጨረቃ ለኔ ሲሰግዱልኝ አየሁ አባቴ አሁን ትለኛለህ ብሎ ልጅ ጠየቀ። እንግዲህ ልጅ እንደዚህ ሲሆን ነው አባቱን አማካሪ አባቱን ጠያቂ እንደዚህ ሲሆን ነው አደቡ። ተመልከቱ እንግዲህ የዛሬ ልጅሳ ዛሬ የተማረና መጫወቅና አባቱን በስርዓት ያማክራል። እንደዚህ አይነት ነገር ይጠይቃል። ውጭ ወጥቶ የሆነ ጓደኛው ነው የሚያማክረው ማለት ነው። ነገር ግን ነቢዩላህ ዩሱፍ እጅግ በጣም ያዋቂ ልጅ ስለነበሩ የተማሩ አላህ ይመረጣቸው ስለነበሩ አባታቸውን ጠየቁ። ያ አበቲ አባቴ ሆይ እኔማ ይሄ ነገር ተፈጠረብኝ ኧረ ምን ትለኛለህ አባቴ ብሎ አባቱን ጠየቀው። አባቱን መካሪ ነበረ። አባት የልጅ አስተካካይ ነው፣ መስታወት ነው። አንተ እውነተኛ አዋቂ ከሆን የድን ሰው ከሆን ድንህ ላይ ካለ አቋም ካለ የተስተካከልክ ከሆን ሰላም ከሆን ለቤቱ ሰላም፣ ለሀገር ሰላም፣ ለሰዎች ሰላም ጥሩ ይሆን ለድንህ ሰላም። እንደዚህ አይነት ሰው ከሆን ለልጅህም መስታወት ነው የምትሆንለት። መስታወት በቃ ሁሉ ነገራቶችን በደንብ ማየት ያለበትን ነገር ሁሉ ታሳየዋለህ፣ ታመላክተዋለህ። እንደዚህም አሉ የነቢዩላህ ዩሱፍ አባት ማለት ነው። ቃለ ያ ቡነየ ልጄ ሆይ አሉ ላ ተቅሱስ ሩእያከ ኧረ ይህን ህልምህንማ ለማንም አትናገር ዝም በል አሉ። ዐላ ኢኽወቲከ ለወንድሞችህ እንዳትነግራቸው ፈየኪዱ ለከ ከይዳ ምናልባችን ሴራ ሊያሴሩብህ ይችላሉ። ሸይጧንን እጅግ የሰው ልጆች ምቀኛ ነውና ሊያሴሩብህ ስለሚችሉ በል እንዳትናገር ለወንድሞችህ ዝም በል አሉት የነቢዩላህ ዩሱፍ አባት ማለት
ነው። አባት እንግዲህ መከሩ፣ ልጃቸው እንዲስተካከል አደረጉ። መሆን ያለበትን ሁሉ መሄድ ያለበትን ነገር ሁሉ በሸሪዓ ሚዛን እንደዚህ አድርገው እየመሩ ነው እየነገሩ ነው ማለት ነው። ስንትና ስንት ታሪክ አለ። ሉቅማን አልሐኪም ያለውን አልሰማችሁም እንዴ? ለአባቱ ያ ቡነየ ላ ቱሽሪክ ቢላህ አለው ኢነ ሽርከ ለዙልሙን ዐዚም። እባክህ ልጄ ሆይ እንዳታሻርክ በጌታህ አለ። በጌታህ እንዳታሻርክ። ሽርክ የሚባለው ነገር ለዙልሙን ዐዚም ጌታህ ዘንድ ትልቅ የሆነ በደል ነውና ዱንያህን ያጠፋብሃልና ዱንያህን ያበላሽብሃልና የዛኛውንም አገር ያከስርሃልና ምናልባችም ከሰውነት ማንነት ያወጣሃልና ስለዚህ ልጅ ሆይ እንዳታሻርካሉ እያስተማሩ ነው ልጆቻቸውን። እንግዲህ አባት ተመልከት፣ እንደነዚህ አባት ነው የሚኮነው ማለት ነው። እንደነዚህ አይነት አስተማሪ ሰዎች ነው መሆን ያለብን ለልጆቻችን ማለት ነው። በተበላሸ ባህል ውስጥ አድርገን በተበላሸ ህይወት ውስጥ እየኖር ልጆቻችን የተስተካከለ ነገር ያገኛሉ ማለት እጅጉን በጣም ከባድ ነው ማለት ነው። አላህ ሱብሓነሁ ወተዓላ ስለ ትዳር ምን ይላል? ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም ይላል። ወሚን አያቲሂ ያለ ወሚን አያቲሂ ከተአምራቶቹ ይመደባል አላህ ሱብሓነሁ ወተዓላ ከተአምራቶቹ ይመደባል። አን ኸለቀ ለኩም ሚን አንፉሲኩም አዝዋጃ ለእናንተ ከእናንተው የሆነ የሰው ልጅን አጋር ስላደረግንላችሁ አለ። አን ኸለቀ ለኩም ሚን አንፉሲኩም አዝዋጃ ከራሳችሁ ከሰው ዘር የሆነንም የትዳር አጋር አደረግንላችሁ አለ አላህ ሱብሓነሁ ወተዓላ አደረግንላችኋል። የትዳር አጋርን የሰው ልጅ ከጅን ቢጋባ አስቡት ምን እንደሚፈጠር ምን አይነት ሪሌሽንሺፕ እንደሚኖራቸው ማለት ነው። ምን አይነት መግባባት ይኖራል። የሰው ልጅ ከመላእክት ጋር ቢጋባ እንዴት ምን አይነት ግንኙነት ሊኖራቸው ይችላል? እንዴትስ መግባባት ይችላሉ? ኑሮ መሸቃ ነበር የምትሆነው፣ ኑሮ ፈተና ነበር የምትሆነው። ነገር ግን አላህ ሱብሓነሁ ወተዓላ ከናንተው ዘር የሆነችን ከናንተው አጋር የሆነችን የሰው አምሳያ የሆነን ህይወትን የምትኖሩበትን አጋርን ከራሳችሁ ፈጠርኩ ይላል አላህ ሱብሓነሁ ወተዓላ። በጣም ፈጠረልን ማለት ነው። ይሄ የአላህ ተአምር ነው። አላህ ሱብሓነሁ ወተዓላ የፈጠረብን ትልቁ ዓላማ የፈጠረልን ሴቶችን የፈጠረልን ወንድ የተፈጠረበት ሴት ልጅ የተፈጠረችበት ለመገናኘት ህይወታቸውን ለመኖር አላህ ሱብሓነሁ ወተዓላ ይሄን ኒዕማ አድርጌያለሁ እያለ ነው ማለት ነው። ለዛም እኮ ብዙ ጊዜ ወጣትነት ስንደርስ ጉርምስና ስንደርስ ህይወታቸው ያስፈልገናል። ግፊት ያደርጋል ናቸው ራሱ ማለት ነው። ስሜት ግፊት ያደርጋል። ግዴታ የተፈጥሯዊ ባህሪ ነው። የሰው ልጅ አቅመ አዳም ከደረሰ ወደ ጉርምስና ህይወት ከደረሰ ማንም ይሁን ማንም እስከ በላ እስከ ጠጣ ድረስ ወደ ህይወት ያስፈልገዋል ማለት ነው። መኖር ያስፈልገዋል። ለዛም ነው ወጣትነት እድሜ ስንደርስ ነገራቶችን መጨበጥ ሁሉ መያዝ አንችልም ማለት ነው። ነገራቶች ሁሉ ከቁጥጥር ውጭ ይሆናሉ። ሐዲስ ካልያዘ ቁርአን ካልያዘ መመሪያችን ሸሪዓ ካልሆነ እኛ ራሳችንን ራሱ መቆጣጠር አንችልም። እንደው በልቦና ነው የሚሄደው፣ አጥፎን ይሄዳል። ራሳችንን ተው ማለት አንችልም። ራሳችንን ማቆም አንችልም። ብዙ ነገር ይበላሽብናል ማለት ነው። በተለይ ሴቶች ላይ ሲሆን ደግሞ በጣም ይፈጥናል ማለት ነው። በጣም ሴት ልጅ ከጎረመሰች አቅመ አዳም ከደረሰች ወደ ህይወት ነው መግባት ያለባት። ምንም ይሄ ተረም የሚባል ነገር ስላለ ማለት ነው። 18 ዓመት 19 ዓመት ከሞላት ሴት ልጅ መዳር አለባት። የምትበላው የምግብ አይነት ልዩ ነው። ነገር ግን ቆይ ተቀመጭ 20 ምናምን ይሙላሽ ይሏታል። ቆይ 20 ወይ 30 ግቢ ይሏታል። የምትበላው ከሚገርም ቀይ ወጥ እኮ እየበላሽ ነው፣ እየተንከባከቡ እያሳደጓት ነው። ነገር ግን ይህን ስሜት አይረዷትም ማለት ነው። እሷም ሌላ ዓለም ውስጥ ነው የምትገባው። ይሄ እውነታ ነገር ነው። እውነታ ነገር ስለሆነ እውነታውን ደግሞ አንክድም። ወደ ትዳር መገባት አለበት ማለት ነው። በተለይ አላህን የማትፈራ ከሆነች በቁርአን በሐዲስ በሂጃብ ያላደገች ከሆነች ትታው ነው የምትወጣው ከቤት ማንንም ማሰማ። እሷ ራሷን መቆጣጠር አትችልም። እንኳን በተሰር ሊቆጣጠራት አይደለምና እሷ ራሷን አትቆጣጠረው፣ አሸንፏት ይሄዳል። ስለዚህ ትዳር ላይ በደንብ መጠንከር መቻል አለብን። ትዳር ዝም ብሎ አይደለም የተደረገው። ሊተስኩኑ ኢለይሃ ለእናንተ ማረፊያ ትሆናችሁ ዘንድ አላህ ሱብሓነሁ ወተዓላ ሴት ልጅ ለእናንተ እንድትረኩባት ለእናንተ እረፍት ትሆን ዘንዳ እያለ እየነገረን ነው አላህ ሱብሓነሁ ወተዓላ። ሴት ልጅንም ፈጥሯል ያውቃታል አይደለ? እኛንም ፈጥሯል ያውቀናል አይደለ? እኛ ለእነሱ ለእኛ አድርጎ አላህ ሱብሓነሁ ወተዓላ አገናኝቶናል። ይሄ የአላህ ትልቅ ተአምር ነው ማለት ነው። ትልቅ ተአምር ነው የአላህ ሱብሓነሁ ወተዓላ።
እንጂ የአላህ ወጀዐለ በይነኩም መወደተ ወረሕማ በእናንተ መካከል ትዳርን አደረግን አላህ ሱብሓነሁ ወተዓላ በእናንተ በሁለት ጥንዶች መካከል እዝነትና ፍቅርን አደረግን አላህ ሱብሓነሁ ወተዓላ መወዳ ፍቅርን አደረግን አለ መወዳ የሚገርም ፍቅርን አደረግን በመሃላችሁ ረሕማ እዝነትንም አድርገናል አላህ ሱብሓነሁ ወተዓላ ይሄ ትልቅ ተአምር ነው አለ ሁለት ሰዎች ሲገናኙ ፍቅርም አላቸው አብሮ መተዛዘንም አለ ሁለቱ አብሮ የሚሄዱት ሁለት ጥንድ ነገራቶች ናቸው ማለት ነው እዛም እኮ ነው ታሪኩን ብዙ ጊዜ እንሰማዋለን አይደለ ሁለት ባልና ሚስቶች በሆነ አጋጣሚ ይገናኛሉ ከዛም በኋላ ያው ዘላለም ሲናበቡ ይኖራሉ ማለት ነው ሁሌም እንደተነፋፈቁ ይኖራሉ እንግዲህ እናትና አባቷ ቤት አድርጋ የለ እንዴ እናቷ እየተንከባከበች አሳድጋት የለ እንዴ እዛ ህይወት መኖር አትችልም እንዴ አባቷ ጋር ይሻላትም እንዴ እናቷ ጋር እዛው እንክብካቤ ውስጥ መኖር አትችልም እንዴ ነገር ግን ሌላ ዓለም ያስፈልጋታል ተፈጥሮ ያስገድዳታል ሌላ ህይወት ውስጥ መግባት ትፈልጋለች ሌላ ህይወት ውስጥ መግባት ይፈልጋል ሌላ አጋር ያስፈልጋል ማለት ነው አላህ Subhanahu Wa Ta'ala እጅግ ተአምራሩልናል እጅግ ተአምር እኮ ነው ለእናንተም እናንተም የምታውቁት እኔ ምንም አገው የሆነ ግልጽ ነገር እኮ ነው ግልጹን እንዴት አድርገን ማብራራት እንችላለን ሲልሽ ለእንተ ስትመጣ ሁሉ ነገሯን ይዛ ነው የምትመጣው ማንነቷን አስረክባ ሁሉ ነገሯን ካንተ የሚደበቅ የለ የሚሸሸግ የለ ወደ ኋላ የሚባል የለ ወደፊት የሚባል የለ ሁሉም ግልጽ ነው ባልፊት ማለት ነው የማይፈቀር ነገር የለም ባልፊት ባልና ሚስት መካከል ሐራም የለም አንድ ነገር ብቻ ሲቀር ማለት ነው አንዳንድ ነገራቶች ብቻ አላግባብ ይሆኑ እንደዛ ካልሆነ በስተቀር ባልና ሚስት ጸጉሬን አየህ ፊቴን አየህ እንደዚህ ይሄን አካል እንደዚህ የሚባል ነገር የለም ሁሉም አላህ Subhanahu Wa Ta'ala ፈቅዶታል ስለዚህ ኢንሻአላህ አላህ የፈቀደውን ነገር በሐላል መጠቀም መቻል አለብን አላህ ያገራው ነገር አላህ ደግሞ ዝም ብሎ አይደለም የፈቀደው ሐራምን በሙሉ እኮ እየከለከለ ነው ሐራም አትስራ 30 ሴት ጋር አትሄድ ይያለ በቃ ያንንም ማታዳስ ነገር ግን አንድ ሴት አልበታ ሐላልን ፈልገህ የፈለግከው ነገር አለ ሁሉም አትቀርቡ በነበር ምን እንሆነበት አቤቱት ሁሉም ጋር ደርሰን ብትባል እንፈልጋለን እኮ እንደው አላህ ችግር ታማናቶችን አይቶ ነው እንጂ ማለት ነው ነገር ግን መርጣ በቃ አላህ በፈቀደው በሸሪዓው አንድ ሚስት መርጣ ከሚስት ጋር ምንም የሚከለከል ነገር ሐታ ሶደቃ ነው አሉ ለሚስት እንድታጎርሰው ጉርሻ ሶደቃ ነው አሉ ነብዩ አለይሂ ሰላቱ ወሰለም ሚስት ላይ የምታደርገው አንድ ጉርሻ ጣል የምታደርጋ ሶደቃ ነው ከሚስት ጋር ግንኙነት ስታደርግ ሶደቃ ነው ለምን ሐራም ይሆን ቅጣት አለው ነብዩ ሰሐበቶች ጠየቁ ያ ረሱላህ ስሜቱን ባረካና ለራሱ ሐሳብ ሆነ እንዴት ይሄ ሶደቃ ሊኖር ይችላል አሉ አረደን ቢኖርዋል እንጂ ሐራም ላይ ያደረገው ይጠይቃል ነበር እንዴ ስለዚህ አላህን ፈርቶ በሐላል ሲያደርገው ደግሞ ሶደቃ አለው ካንተ የሚጠበቀው ምንድነው ንያ ብቻ ነው ንያ ካደረግ የሐላል መንገድ ሁሉ ሰፊ ነው ስለዚህ ከሚስቶቻችን በሐላል መጠቀም መቻል አለብን አላህ እንደዚህ እንዳሰፋ ሁሉ አላህ እንደዚህ ገር እንዳደረገው ሁሉ በጎን ደግሞ መጥፎ ነገራቶችን እየከለከለ ነው ስለዚህ ወንድሞች ኢንሻአላህ አላህ Subhanahu Wa Ta'ala እንደዚህ አይነት ፍቅርን ከሴት ልጅ ከሰጠን መወዳን ረህማን እንደዚህ ከሰጠን እኛ በደንብ አድርገን እድሉን መጠቀም መቻል አለብን ማለት ነው ይሄን እድል እንዳያልፈን በህይወት እንዳለን እኔ መጠቀም መቻል አለብን ማለት ነው አላህ Subhanahu Wa Ta'ala ፍቅርን መወዳን እያለ ነው እዝነትን ሳታውቅ አብራ ሳታውቅ ምንም ሳታውቅ የሆነ ሰዓት አቃ የሆነ ጊዜ ተቀራርባ እዝነት ይኖራታል በቃ ሁሉ ነገር ይኖራታል አረባሊን ትችልስኩኝ አትላልቅ የህመምህ ያማታል ጉዳይዋ ነው በቃ ስቃይዋ ነው ሁሉ ነገር በቃ ወዳንተ ነው እንደው አንተ ነው የምትለው ለምን ያላህ ተአምር እኮ ነው ይሄ የአላህ ተአምር ነው አላህ ይሰጣል አላህ እንደው ያስተሳሰረው በመካከላችሁ ነው በወንድም መካከል አለ ደግሞ ምንም ሳያጣት እንደው ተገናኙ ትዳር አገናኛችሁ ህይወት አገናኛችሁ ሁሌም እሷን ሲል ይኖራል ማለት ነው በቃ እንቅፋት ልቡስ የሚል ማለት ነው ልቡ ፍስስ ይላል የሆነ ነገር ሲያማት ያማዋል አብሮ እንደዚህ አይነት ይሄ ፍቅር ዝም ብሎ መሰለህ እንዴ ተገኝ ያላህ ተአምር እኮ ነው ተአምር ነው ያለ ነው አላህ Subhanahu Wa Ta'ala ተአምር ነው የአላህ Subhanahu Wa Ta'ala ተአምር ነው ስለዚህ ይሄን ተአምር አላህን እያመሰገነ መኖር መቻል አለብን በተሰብ መስርተን በተሰባዊ ህይወት መኖር መቻል አለብን ለዛ ነብዩ አለይሂ ሰላቱ ወሰለም ምን ይላል እኔም እናንተም እናውቀዋለን ሐዲሱን እናነበዋለን ኸይሩኩም ለአህሊ ነብዩ አለይሂ ሰላቱ ወሰለም ምን አሉ ከሰው ልጅ ሁሉ ምርጡ ከሰው ልጅ ሁሉ ጥሩ ከሰው ልጅ ሁሉ ደጉ ለቤተሰቦቹ መልካም የሆነ ነው አለው ለሚስቱ ሰላም የሆነ ለልጆቹ ሰላም
ሰላም የሆነ እንደው ሰላም የሆነ ነው አሉ ነብዩ አለይሂ ሰላቱ ወሰላም። ሰላም ምችት ያለ ማለት ነው። እንደው ለሚስቱም አልጋ ምንም የማይጎረብጥ በቃ እንደው ሲወጣ ሲገባ የማይነዝን ለልጆቹም እንደዛው መልካም ነገር የሚመኝ እንደዛ አይነት ሰው ነው አሉ መልካም ሰው የሚባለው። አንዳንድ አለ በውጭ ላይ ጥሩ ሰው መልካም ሰው የሆነ እንደው ያንንም አሰላሙ አለይኩም እንደው ጥሩ በሻሻ ፊት ያለው ያንንም የሚዘይር መልካም የሆነ ከሰዎች ጋር ሲገናኝ ጥሩ የሆነ ነገር ግን እቤት ሲገባ እንደው ወታደር መስሎ የሚገባ ማለት ነው። ሚስቱ ላይ ኃይል የሚያሳይ እንደው አምባገነን መሆኑን የሚያሳይ ይሄ ምንም እኮ ህይወት አይባልም። አንተ ያአላህ ይሄ እንደዛ አይነት ነገር ነብዩ አለይሂ ሰላቱ ወሰላም አላዘዙም። መልካም ሆን በውጭ ጥሩ ሰው እቤት መጥፎ ሰው አትሆን። በቃ ተመሳሳይ ባህሪ ይኖራል። እንመሳሰል፣ መልካም ሰዎች እንሆን፣ ለሚስቶቻችን መልካም እንሆን፣ ለሚስቶቻችን መልካም እንሆን። ነብዩ አለይሂ ሰላቱ ወሰላም ናቸው እንደዚህ ያሉት ማለት ነው። መልካም ሰው ነገ የውመል ቂያማ ራሱ ኸይር የሚባለው ሰው ይላሉ። የውመል ቂያማ በሚስቱ ተከሶ የማይመጣ ነው። ነገ ሂሳብ ሲመረመር በሚስቱ ተከሶ ይመጣል። ወሚነል አጀብ ተመልከቱ፣ አብራት እየኖረ ስንት ህይወት አሳልፎ ስንት ነገር አድርገው ነገር ግን በድሎ አሰቃይቶ ነገ ሂሳብ ይቀርባል በሚስቱ ማለት ነው። እንደዚህ ሰርቶኝ እንደዚህ አድርጎኝ እንደዚህ ብሎ ይመጣል ነገ የውመል ቂያማ ማለት ነው። ሚስቱን እንደዚህ አሰቃይቶ ያ አላህ አሁን የሰው ምን ይሉታል? ለሐውለ ወላ እንደው አላህን እንፍራ። ወላሂ እንደው በሚስቶቻችን አላህን እንፍራ። ሁሌም በባለፈው ነግሬያችኋለሁ። ትዳር ስትገቡ የምትገቡት እንደው ህይወታችሁን በቃ ህይወት ነው። ጧትም ስትነሳ እሷን ነው የምታያት፣ ማታም ስትገባ እሷን ነው የምታያት፣ ማብራትም ስታጠፋ እሷን ነው፣ ስታበራም እሷን ነው የምታየው ሁሌ ማለት ነው። ህይወትህን ነው የያዝከው ህይወትሽን። ስለዚህ በደንብ አይተን በደንብ መዝነን ወደ ህይወት መቀላቀል መቻል አለብን ማለት ነው። ወንድሞች ወላሂ ለሚስቶቻችን ምቹ ሰዎች ነው፣ መልካም ሰዎች። በቃ በትዳርህ ጥሩ ሰው ሁን። ሚስትህን ተንከባካቢ፣ ሚስትህን አክባሪ፣ ወዳጅ ሚስትህን ወዳጅ እንደዛው። በተለይ ሴት ልጆች በተፈጥሯቸው ሆኖ እንክብካቤ ይፈልጋሉ። አላህ ነው ያለ ነብዩ አለይሂ ሰላቱ ወሰላም ናቸው የነገሩ። እንክብካቤ ያስፈልጋል። በቃ ተንከባከብ እንደ ህፃን ልጅ ማለት ነው፣ እንደ ህፃን ልጅ። ለዛም እኮ ብዙዎች ምን ይሏቸዋል ሴቶችን ጡት የጣለ ህፃን ገብቶሃል? ጡት የጣለ ህፃን ጡትን የማይጠባ ማለት ነው። ነገር ግን ህፃንነቱ እንደቀጠለ በዛው ማለት ነው። ለምን መሰለህ? በትንሽ ነገር ይታለላሉ። ሴቶችን እየወቀሱ አይደለም። ለልጅ ብስኩት ግዛልኝ ብሎ አይ ከረሜላ ይሻልሃል እጅ ትጣፍጣለህ ብትለው እሺ ብሎ ከረሜላውን እየላሰ ይቀጥላል ማለት ነው። እና በቀላል ነገር ሴቶችን አታለህ ወደ መቀጠል ትችላለህ። ህይወትህን ማስቀጠል ትችላለህ። አታል እንደዛ እያልክ ደግሞ በትንሽ ነገር እያታለልክ ህይወቷን አብስቋቁል አይደለም። ነገር ግን ህይወቱ እንደዛ ነው ህይወት የሚሄዱ። በቃ ማታለል ትችላለህ። ቀስ አድርገህ ገና አድርገህ ዑለማዎች ሲናገሩ በሰማቸው ወላሂ አጃኢብ ስለዚህ ልጅ ማለት ሐታ አይደለም ስለ ቅራአ ሲናገሩ ራሱ ማለት ሴት ልጅ ገደፍ ብለህ ብትቀራ ራሱ ይላሉ። ያ አላህ ገደፍ ብለህ ማለት በቃ ቀስ ብለህ እየተጫወትክ ምናምን እንደዛ ብታቀራ መልካም ነው። አንተ በስተቀራ እንደዛው ገደፍ ብለህ በቃ እሷ ራሓ ትሆናለች፣ ሰላም ትሆናለች። በቃ የአይነት ስሜት ነው። ቀስ ብሎ ተናቦ እንደዛ የሚከደው ትዳር ወላሂ ልትሰሙ የዑለማዎችን ያ አላህ እንደው ትስቃላችሁም አንዳንድ ጊዜ ሊያስለቅሳችሁ ይችላል። ዑለማዎችን ቀውል ብትሰሙ ማለት ነው። ወላሂ አጃኢብ ነው፣ አጃኢብ ማለት ነው። እና ብዙ ጊዜ ከእምነታችን እኛ ተስተለለለ ብዙ ህይወትን የሚያልቅ ህይወትን የተገነዘበ ይመስለን እዛ ሙዚቃ የሚቀጠቀጥ ፊልም የሚቀጠቀጥ ፍቅር እስከ መቃብር ያነበበ እንደዛ ይመስለናል። ፍቅር እስከ መቃብር ወሬ እኮ ነው። ማን ምድር ላይ የለም እኮ እዚህ ሷሃባ ህይወት የተኖረበት ታሪካዊ እምነት እየተሰጠህ አላህ እየነገረህ የዚህ ህይወት መከተል አለብህ። ያ አላህ የውሸት የእንቆቅልሽ ህይወት ምኑ ይዞ ምኑ ተጨባጭ አይደለም። እና ኢንሻአላህ ለሚስቶቻችን መልካም መሆን መቻል አለብን። ፍቅር መስጠት መቻል አለብን። ፍቅር መግለጽ መቻል አለብን። ተነጋግረናል እኮ ነብዩ አለይሂ ሰላቱ ወሰላም አይሻ ምን ነበር የሚሏት? ያ ቁረተ العين ያ አይሻ ያ አላህ ስንት ነገር ይሏታል በአረብያ ማለት ነው። አረብያ ደግሞ ይመቻል አይደል? ሚስቱን ለማቅረጥ ሚስቱን እንደ ደስ ለማስባል ምናምን ይመቻል። አረብያ ቀን ደስ በሚል ሁኔታ ነበር ሚስቱን አንቺ ይላል ገና ሲገባ ነበር አንቺ በዛላሽ ምን እየሰራሽ እንደዚህ እንደው ወላሂ ስሪቱ ነው የሚኖራል ስሪቱ ነው ማለት ነው። ይሄ እንደዚህ ጥሩ አይደለም። በዚህ ህይወት አንቀጥል። በቃ ሚስቶቻችንን አክባሪ ነን። ያንተ ህይወት ነው።
እሷም ጠልዛ በነገር ትጥልሃለች። ከዛ በኋላ ቃስ ስትወጣ ነገር በነገር ሆነ ትወጣለህ። እንደው ቀውለል ስትል ሞለ መኪና ሊገጭ ይችላል ማለት ነው። ወላሂ ከሚስቶቻችን ጋር አንያያዝ። የሁላችንም ህይወት ነው የሚጠፋው። እንደው መኪና ገጭቶ ነው የሚሄደው ነገር አልብስ አትሰድሃለች እሱ ያን ነገር ስታብላላ አንዱ መኪና ገጭቶ ይጥልሃል ማለት ነው። ወላሂ ለህይወታችን ለእኛም ህይወት ዋጋ መስጠት አለብን። ለእህቶቻችንም ህይወት ዋጋ መስጠት መቻል አለብን። በቃ ሴት ልጅ መቅጣት ካለብህ በምንቀጣበት መልኩ መቅጣት መቻል አለብን። ለምሳሌ ሴት ልጅ መግደል ይቻላል። በዱላ አይደለም። እንደ አያቶች ቀርቀሃ እንዳታነሳ እንደዛ አይደለም። በቃ አንዳንድ ሰው እኔ ከተነሳብኝ ብረት ድስት አልመርጥም፣ ትሪም አልመርጥም፣ ጀበናም አልመርጥም አናትሽ ነው የምልሽ የሚላለ። አቤት ወንድ አቤት ወንድ እንደዛ አለ እንዴ? እንደዚህ እኮ አይመጣም። ሴት ልጅን ከተመታ ቀስ ተደርጎ መምቻ ቦታ ላይ እንደዛ ነው የሚመጣው። ፊትም አይመታም፣ ይዞ በጥፊም የሚላለ። ፊት በፊት አይመታም። ያ አላህ የጀሃነም ሰዎች በፊታቸው ነው የሚወረወሩት የሚገቡት። ለምን መሰላችሁ? የተዋረዱ ሰዎች ስለሆኑ። ፊት ግርማ ሞገስ አለው፣ ክብር አለው። የሰው ልጅ ለጌታው ከሰገደ ወደ ጌታው ካጎነበሰ የሚገርም ክብር አለው። አይነካም። ሚስትህን እንደፈለክ በጥፊ አትማታ፣ አይመታም። ነብዩ አለይሂ ሰላቱ ወሰላም በዚህ ላይ ተናግረዋል። እንደው በጣም ይገርማል። አንዳንድ ወንድ አሉ ነብዩ ናቸው ያሉት እኔ አይደለሁም ያሉት። ሚስቱን በጥፊ ይመታና እንደዛ ይደረድብና ማታ መልሱ ላይ ተኛ ይላል። አጅብ ተመልከት። ቀን በጥፊ የመታው ፊት ማታ አስፈልገው ማለት ነው። እንደዚህ አይነት ነገር አለ። አይደረግም። ወላሂ ወንድሞች አይደረግም። ወላሂ ከድንጋይ ግንኙነት ይኖራል። ሚስትህን በስርዓት ነው በቃ መምታት ካለብህ ወደ ታች አካባቢ ቦታውን ታውቁታላችሁ። ቀስ ተደርጎ በደረቅ ወይ በጎማ ነገር ነካ ነው የሚደረገው እንጂ እንደው እንደ ባላንጋራ የሆነ ሰንበር እስከሚያወጣ ድረስ አይመታም። የሚመታውን ደግሞ አልስተካከለልህ ካለች ከረበሽህ ተይ ትላታለህ፣ ትመክራታለህ፣ ትገስጻታለህ፣ የሆነ ነገር ትላታለህ። ከዛ ማለት መለስ ካለ ቁጭት ሳይሆን እንድትስተካከል የሆነ ነገር ታደርጋለህ፣ የተወሰነ ነገር። ከዛም ደግሞ ማኩረፍ ካለብህ ደግሞ ታኮርፋለህ። በመኝታ ትለያታለህ። መኝታ አብረሃት አትተኛም። ቀርም እንኳን አልጋው ላይ ትተኛለህ፣ አንተ ሳሎን ትተኛለህ ማለት ወርደህ ትተኛለህ። አንድ ቀን አዳር ብቻውን ትተዋታለህ ማለት ቀጣዩ ላይ ደግሞ ካልተስተካከለች በዛው ትቀጥላለህ። አንድ ቀን ሁለት ቀን ትቀጥላለህ። እንድትስተካከል ሲባል ነው። ያም ሴት ልጅ ብቻዋን አድርግ እየተባለ አይደለም። ነገር ግን ጉዳዩ ገብቷት እንዲህ ባል እንደዚህ ያደረገ ለምንድን ነው ብላ ከጉዳዩ እንድትመለስ ነው። እንደዛ ነው የሚደረገው። እንደዛ ነው። እሺ ኢንሻአላህ። ስለዚህ ለሚስቶቻችን መልካም መሆን መቻል አለበት። ለቤተሰቦቻቸው ምቹ መሆን መቻል አለበት። አንዳንድ ሰው አኩርፎ እንኳን ሚስቱ ቤተሰብ ጋር ሲል የሚያኮርፋል። ብዙው እንዳኮረፈ ማለት ጸጥ ዘው ቤተሰቦቹ አለ እንደው ምን ይሰማታል? አሁን ሳንተ ቤተሰብ ፊት ባላኔ ላይ ዛሄዳ አንተ አኩርፋ እዛ ተቆልላ ስትመጣ እንደው በጣም ወላሂ በጣም ይደብራል። ከምን በላይ አይደረግም። እቤት እንኳን ካኮረፍካት ቤተሰብ ጋር ስትሄድ ሐቢብቲ ዘውጂ እንደዛ ያለ ብለህ የሆነ ነገር ብለህ እቤት ስትመጣ ካስያለ በዛው ኮርፌውን ትቀጥላለህ ማለት ነው። ነገር ግን ቤተሰቦቿ ፊት ግን ክብር ማኖር መቻል አለበት፣ ማክበር መቻል አለበት። በደንብ አናግረህ በስነ ስርዓት ሳታሳፍራት መንቃት መቻል አለበት። ሸሪዓውን ያዘዘ በቃ እንደዚህ ነው። እሺ እንደዚህ ነው የሚሆነው። አንዳንዱ ደግሞ ሲሄድ ሚስቱ ጋር አብሮ መሄድ አለ። ሌላ የተለያዩ ሰዎች ነው የሚመስሏቸው መንገድ ላይ ሲሄዱ እሱ ከፊት ይሄዳል፣ እሷ ከኋላ ትመጣለች። አቤት እንደዚህ ይላል፣ ወደ ኋላ ዞር ይላል ማለት ነው። እንደሌላ ሰው ማለት ነው። ሌላ መንገድ ካላወቃቸዋቸው እሱ መንገደኛ እሱ መንገደኛ ነው የሚመስሏቸው። አብሮ ላይ እንሂድ። ሚስትህን አቅፈህ ብትሄድ ምን ችግር አለው? አስረን መንገድ ላይ ሚስት አይታቀፍም። አንተ ሚስትህን አቅፈህ ስትሄድ ላጤ ላይ ይችላል ያላገባ ማግባት የሚፈልግ ግን ያልተሳካለት ያን ሰዓት ልቡ ይሰበራል። አንተ ቅፍ አድርገህ ስትሄድ እሱ እንደው እኔ የሚል ስሜት ሊሰማው ይችላል። ጠብ ሊያደርግ ይችላል እዛው ላይ ማለት ነው። ገብተህ ጠብ ልትሆን ትችላለህ፣ ጥሩ ፍቅር ያለ ሰው። ነገር ግን እንደዛ አይደረግም። ነገር ግን ሚስትህን ከጎንህ አድርገህ አብሽር ብለህ እንደዛ ነው የሚደረገው። ህይወት እንደዚህ ነው። እንግዲህ እየመከሩ ነው ነብዩ አለይሂ ሰላቱ ወሰላም ናቸው እንደዚህ ያዘዙን ማለት ነው። ስለዚህ ለሚስቶቻችን መልካም ሰው እንሆን፣ መልካም እንሆን። ጥሩ ሚስት ካገኘን የሚገርም እድለኞች ሰው ነን። ወላሂ ይሄን ሁሉ አድርገን ራሱ እንደዚህ አድርገንላቸው ሚስቶቻችን ከተስተካከሉልንና መልካም ከሆኑ በጣም እድለኛ ሰዎች ነን ማለት ነው።
ለዛም እኮ ነው ዓለማዎች ምን ይላሉ من سعادة المرء أن تكون زوجته صالحة እንደው የአንድ ሰው እንደው ከስኬታማነት ጭምርት ነው አሉ ምን ማለት ሚስቱ መልካም ሰው መሆኗ እንደው ጥሩ ሰው መሆኗ እንደው ለባሏ የምታስብ ለባሏ ፍቅር ያላት የምታንከባክብ አብሽር ሀቢቢ የምትል እንደዛ አይነት ሚስት ያለው ሰው እንደው ከብከባሩ ያዛው ከብከባሩ እንደው አንዳንዴ የምትቆጣበት እንኳን ራሱ እድለኛ ሰው ነው በጣም ርዝቅ እኮ ነው ትዳር ሪዝቅ ነው ፍቅር ማግኘት ሪዝቅ ነው በቃ እርሜ እንደተቸረው ሁሉ ስጦታ እንደተሰጠው ሁሉ ኒዕማው እንደመጣው ሁሉ ትዳር ራሱ በፍቅር የተያዘች ሚስት ማግኘት ትልቅ ሲሳይ ትልቅ ርዝቅ ነው ስለዚህ ይሄ ስኬት ነውና ተንከባክቦ ያዝ እያሉ ነው ማለት ነው قال الله تعالى ولقد أرسلنا رسلا من قبلك وجعلنا لهم أزواجا وذرية الله سبحانه وتعالى እንዲህ ይላል ولقد أرسلنا رسلا إلى በእርግጥ መልእክተኛ ልከናል ያ ነብይ አላህ من قبلك ካንተ በስተፊት እኮ አያሌ መልእክተኛ ልከናል وجعلنا لهم أزواجا وذرية ለነሱም ደግሞ ትዳርን አደረግንላቸው አላህ Subhanahu Wa Ta'ala ትዳርን አደረግንላቸው አለ ነብያቶች አግብተዋል ሷሊሆች አግብተዋል ደጋጎች አግብተዋል የአላህ ወልዮች አግብተዋል ሁሉም አግብተዋል ምድር ላይ ደግ የተባለ ሁሉ አግብተዋል ማለት ነው ያለ ትዳር የሄደ የለም ሁሉም አግብቶ ከትዳር አጋሩ ጋር ህይወቱን አጣጥሞ ነው የሄደው ነብያት ሁሉ አጋር የተደረገላቸው እንዲያግዛቸው ለዳዕዋቸው እንዲረዳቸው ለዳዕዋቸው እንዲያግዙና የተለያዩ ጉዳያቸውን እንዲሞሉላቸው አላህ Subhanahu Wa Ta'ala ነብያት ልክን ከትዳር ጋር አድርገናቸው ነበር እያለ አላህ Subhanahu Wa Ta'ala ይሄ ወደ ትዳር ይገፋፋል ማለት ነው ትዳርን ያነሳሳል ትዳርን በጣም የሚገፋፋ ነገር ነው ይሄ ጉዳይ ማለት ነው በትዳር ላይ ለለሰው والله በጣም ያነሳሳል ነብያት አግብቶ አብሽር ብለው ሱነተል አንቢያ ለሆነ ለነብያት ሱና ነብያቶች ራሱ ምን ይላሉ ነብዩ عليه الصلاة والسلام وجدت دارا نساستونا لا تنساسو أقبو بلونا لا ይሄው አላህ የሚነገረን ነው ነብያቶች አግብተው ነበር ነብያቶች ተወልደው ነበር ዘር ተደርጎላቸው ነበር ስለዚህ ዛሬ ላይ ያላገባ ሰው ዛሬ ላይ ተሟልቶለት ተሳክቶለት ያላገባ ሰው ይሄ ነብያትን ጎዳና እየተቃረነ ነው ያለው ማለት ነው በእንደው ዱዓ ማድረግ ያስፈልገዋል እዛም እኮ ነው ዓለሞች አመት ሁለት አመት ዱዓ ይደረጋል ለትዳር ይላሉ اللهم ارزقنا زوجة صالحة يا مالتنا عندو ملكان ህይወት አንተ ወፍቀን ጥሩ የትዳር አጋር የምትሆን ፈል እንደው አላህ ረዝቀን ይያሉ ማለት ነው ሰለፎች ዱዓ ያደርጉ ነበር ማለት ነው በጣም ነው ዱዓ የሚያደርጉት ያ አላህ እንደዚህ ነው ሚስትም ዱዓ ማድረግ አለባት ባልም ዱዓ ማድረግ መቻል አለበት ሁሉም ዱዓ ተደራርጉ መገናኘት መቻል አለበት በአላህ መንገድ ላይ ብላችሁ አትመለከቱ እንደው አንዳንዱ ዝም ብሎ ፈዛዛ አለ አቦኔ ሴት ሞቷል አንጃና አጣታለሁ የሚላለ እንደው ሴት ሰላም ወላ አይደለም እንደው በፈለከው አይነት ቁጥር ቢገለጽ ሴት ማለት ነው والله ሴት የመጣው ትዳር ነው ነገር ግን አላህ ያለው ካንተ ጋር የምትናበብ ለአንተ የምትሆን ለሷ የምትሆን እንደዛ አይነት ነገር አላህ ሲያድልህ ነው እንጂ ሴት ስለሞላ ሴት ስለመጣ ቀይዋን ጽይሟን ስለመረጥ እንደዛ አይደለም ትዳር ሐቢቢ ያ አላህ ስጦታ ነው እንጂ ሴት በሞላ አይደለም ሴትም እጅ ላይ ስላለ አይደለም በፍጹም እንደዛ አይደለም ከላይ ነው ስጦታው ሐቢቢ ስለዚህ አላህ Subhanahu Wa Ta'ala የተሰጠው ማመስገን መቻል አለበት ያያዘ ዱዓ ማድረግ መቻል አለበት ማለት ነው እናማ ሚስቶችም አላህን ፍሩ እናንተም አላህን ፍሩ ወንድ ሲነገር ደስ ይላል አይደለ እንደው እናንተስ እንደው ወንድ ተናገር ነው ሁሌ አይደለ ሴቶችም والله አላህን ፍሩ እህቶች አላህን ፍሩ እንደው እናንተ ብትሆኑ በትዳራችሁ ላይ በቃ አሳቢ መሆን መቻል አለባችሁ አድምጩ ባልሽ በቃ ያልከው ገብቶኛል አትዩ ሲናገር ገብቶኛል የምትለው ገብቶኛል እንደው አንተ ሐሳብ ግልጽ ነው ለኔ መናገር የማይጠበቅበት ህዝብ ብለህ እንደዛ አይባልም የባሎቻችሁን ክብር ማክበር መቻል አለባችሁ ባልሽ ትልቅ ንጉስሽ ነው ክብርሽ ነው ግርማ ሞገስሽ ነው ልብስሽ ነው ማንነትሽ ነው መደረቂያሽ ነው ሁሉ ነገር እኮ ባል የማይሆነው ነገር እኮ የለም ስለዚህ ለባል የባል ነብዩ አለይሂ ሰላቱ ወሰላም ስለባል ታላቅነት ሲናገሩ እኮ እንደዚህ ብለዋል ለው አመርቱ አሐደን አየስጁደ ለአሐድ ለአመርቱ ምራአተ አንተ ስጁደ ለዘውጅሃ ለዕظم حقها ነብዩ አለይሂ ሰላቱ ወሰላም ምን ይላሉ እንደው አንድ ሰው ስጁድ ማድረግ ቢቻል ሰው ለሰው ስጁድ ማድረግ ቢቻል ሰው ለሰው መስገድ ቢቻል ሰው
ሰው ለሰው ዒባዳ ማድረግ ቢቻል ኖሮ ሚስት ለባሏ ታደርግ ነበር አሉ። ሊዕظም ሐቂሃ ሐቁ ትልቅ ነዋ፣ ደረጃው ትልቅ ነዋ። ያስባል፣ ያስተዳድራል። ያንቺ አለቃ ነው፣ ያንቺ ሁለመናሽ ነው፣ ሁሉ ነገርሽ ነው። ስለዚህ ለዚህ ለባልሽ መስገድ ቢቻል ኖሮ ትሰግጂ ነበረ። ከዛ በታች ያለውማ መታዘዝ፣ ከዛ በላይ ያለውማ ከዛ በታች ያለው የእሽታ ቃል ምንም ጥርጥር የለውም እኮ ቃሉን ልንጥፊ እኮ አይገባሽም። መርሐባ ማለት መቻል አለብሽ። ሲያዝሽ ባልሽ ይሄን አድርጊ፣ እሺ መርሐባ፣ ይሄ ይሆን፣ እሺ መርሐባ፣ ይሄን ፈጽሚ፣ እሺ መርሐባ፣ ይሄ ይሆን፣ እንደው ካልሆነ እንኳን እሺ፣ ግን ካልሆነ እንደዚህ ቢሆን እንደው ይሄን ብትረዳይ ተብሎ ነው የሚጠይቀው እንጂ አንተ ማን ስለሆን፣ አንተ ወንድ ስለሆን ኧረ አልሰማህም እንደዛ አይባልም። ከዚህ ቃል መራቅ መቻል አለብን ማለት ነው። እንደው የአላህን መንገድ መከተል መቻል አለብን ማለት ነው። ይህን ሲባል ደግሞ ወንዶች አምባገነን ሁን ማለት አይደለም። እንደው ቢሰገድ እኮ ለእኔ ነበር የምትሰግዱ እያለ ሁሌ በቃ የሚወቅሳል። ይሄ ሐዲስ ይዝና ሁሌ ጧት ማታ የሚያነባል ማለት ነው። ቢሰገድ እኮ ለእኔ ነበር የምትሰግዱ እያለ ማለት ነው። እንደዛ አይደለም። ባገኘው ቀዳዳ ሁሉ ለመጠቀም አትሞክር። አንተም እኮ ቀላል አይደለም የታዘዝከው፣ ቀላል አይደለም። ሁሉን ሰው ተስተካክሎ ይኖር ነው። ወንድን ከፍ ለማድረግ ሴትን ዝቅ ለማድረግ አይደለም። ሴትን ከፍ አድርጎ ወንድ ዝቅ ለማድረግ አይደለም። ሁሉም ሰው ተስተካክሎ ባልን ባል መስሎ ሚስትን ሚስት መስላ መስመሩን ይዘው እንዲሄዱ ነው የሚፈለገው ማለት ነው። አልሰማህም እንዴ ነብዩ አለይሂ ሰላቱ ወሰላም የኸይበር ዘመቻ ጊዜ የሰሩትን ታሪክ እናውቃለን አይደል? ኸይበር ዘመቻ ከዛ ከታላቅ ዘመቻ ሲመለሱ ፀሐዩ ሲበረታ በጣም በረሃው ሲይዛቸው ነብዩ አለይሂ ሰላቱ ወሰላም ኸዲጃ እቅፍ አድርገው በጥላ በጋቢያቸው ጥላ ሲያውሏት ተመልከቱ። ኸዲጃ ያን ጊዜ የሚሰማትን ስሜት አስቡ። አብሪክሩ ስሜት እኮ ነው። ምናልባት በሐዲስም ደረጃ እንሰማዋለን። የሆነ ሰዓትም ሰምተነው ሊሆን ይችላል ኸበሩ። ነገር ግን የሚገርም መንፈስ ላይ ነው ኸዲጃ በነብዩ አለይሂ ሰላቱ ወሰላም በታላቅ ባሏ ውስጥ ስትሆን እንዴት ይሰማታል ተመልከቱ። በእሳቸው እቅፍ ውስጥ ሆና ጋቢያቸውን ጠልለው ሲያስቀርብ ፀሐዩን ሲከለሉላት የሚገርም ሐሴት ላይ ነው የምትሆነው። የልቧ ምት ራሱ ይጨምራል። በጣም ነው የሚጨምረው። ደስታ በደስታ ነው፣ ትንበሻበሻለች። ፍቅር እንደዚህ ነው። ከዛም አልፎ ደግሞ ግመሉ አልደርስበታለች። ከዛም እቅፍ አድርገው ነብዩ አለይሂ ሰላቱ ወሰላም የነሱን ጭናቸውን እርግጥ አድርጋ እንድትወጣ አደረጓት። ይሄ ምንድን ነው? ፍቅር እኮ ነው። ለሚስታቸው እኮ ትሪት እያደረጓት ነው፣ እየሐከሟት ነው፣ ደስታ እየሰጧን ነው፣ ፈውስ እየሰጧን ነው። በቃ አብሽር እያሏን ነው፣ ከአንቺ ጋር ነኝ እያሏት ነው። እንደዚህ አይነት ህይወት ነው መኖር መቻል ያለብን ማለት ነው። እና ህይወታችን እንዳምርልን በቤተሰቦቻችን ላይ፣ በሚስቶቻችን ላይ፣ በልጆቻችን ላይ ጥሩ ሰዎች መሆን መቻል አለበት። ፊሚኒቲ አህሊ ነብዩ አለይሂ ሰላቱ ወሰላም ቤተሰቦቻቸውን ያግዙ ነበረ፣ ይረዱ ነበረ፣ ጥሩ ነበሩ፣ መልካም ነበሩ፣ ይመቹ ነበረ። እንደዚህ አይነት ሰው ነበሩ ነብዩ አለይሂ ሰላቱ ወሰላም ማለት ነው። እኛ ግን ዛሬ አምባገነንነት ገብቶብን ሚስቶቻችንን በሰላም አናናግር፣ የበላንበትን በስርዓት አናነሳ፣ ሚስቶቻችንን አናግዛቸው። እንደው ብቻ የፍቅር መሄጃ መንገዱ ሁሉ የጠፋብን እንመስላለን ማለት ነው። እኛ የምናየው ሌላ ነገር ሆነ፣ ከቤት ውጭ ሆነ የምንመለከተው። ሐቢቢ እነዛ አይደለም። ህይወትህ እንድትስተካከል ከፈለግ ለሚስትህ ትልቅ ክብር ይኖረህ ማለት ነው። ነብዩ አለይሂ ሰላቱ ወሰላም ሴቶችን ሲያናግሩ ምን ይላሉ? አልምራአቱ አሉ አንድ ሴት አለ ኢዛ ሰለት ኸምሰሃ አምስት አውቃት ሶላቷን ከሰገደችና ወሷመት ሸህረሃ እንደዚሁም ወሯን ከጾመች ረመዳንን ከጾመች ወአጣዓት ዘውጀሃ እንደዚሁም ትዳር አጋሯን ከታዘዘችና እሺ መህራባ ካለች አሉ ለከል ጀና ጀነት ትገባለች አሉ። ጀነት ገባች አሉ ነብዩ አለይሂ ሰላቱ ወሰላም። አያችሁ የሴት ልጅ መንቀሳቀሻ የሴት ልጅ ጀነት መግቢያ በጣም ቀላል ነው። የሁሉም በጣም ቀላል ቢሆንም የሴት ልጅ ግን ሶላቷን ከሰገደች በቃ ባሏን ከታዘዘች ረመዳንን ከጾመች ምንም አይጠብቃትም ሌላ በቃ ጀነት መግባት ብቻ ነው የሚጠበቀው። ከሷ ምንድን ነው? ጥሩ ህይወት መመስረት ብቻ ነው። በቃ ጥሩ የትዳር አጋር ያላት ሴት ወላሂ ባሏ ከመሰከረላት እሱም መልካም ሆነ እሷም መልካም ሆና በኸይር ነገር ከመሰከረላት እንደው ሶላቷ ላይ ጥሩ ከሆነች አቂዷ ላይ ጥሩ ከሆነች ወላሂ ጀነት ቢሆን እንጂ ሌላ ነገር የላትም። የሴቶች እንግዲህ ተመልከቱ አላህ ሱብሓነሁ ወተዓላ ገር አድርጎላቸዋል። ስለዚህ እሱን ህይወት ለመኖር ዱዓ ማድረግ ያስፈልገናል። ህይወት ከሌለ ህይወት ከተበላሽ ብዙ ነገር ይበላሻል። አንዱ ያንዱን ሐቅ እየበላ አንዱ ያንዱን ሐቅ እየበደለ ሚስትህን መበደል ከጀመርክ እሷም ስትበድል
አንተም ስትበድላል፣ እሷ ስትበድል፣ አንተ ስትበድል፣ እንደው በቃ አላህ ይብቃን እየተባባላችሁ በመሀላችሁ ብዙ ክፍተት ይፈጠራል ማለት ነው። እና እስላማዊ ህይወትን ለመኖር መናበብ መቻል አለብን ማለት ነው። ጥሩ ህይወትን መኖር መቻል አለብን። ሚስቶቻችንን ማስተካከል መቻል አለብን። ሴቶችን መስተካከል መቻል አለባችሁ። መክፋት የለባችሁ። ወላሂ አትክፉ፣ ለባሎቻችሁ ጥሩ ሁኑ። ምን ይላል መሰለህ አንድ ታሪክ ሰው ሰምቼ ማለት ነው። ሚስቶች የሆነ ዘመን በጣም ከፋዋል፣ በጣም አስቸገሩ። እንደው ወንድ የሚባል አልተረፋቸዋል ይላሉ። እንግዲህ ታሪኩን ሲያሳምሩት ሊሆን ይችላል፣ አላሁ አዕለም ሰነዱ ማለት ነው። እና በጣም ከፉ ከምን በላይ ማለት ነው። በቃ እንደው ሚስቶች አልዘለቃሉ፣ እንደው የወንዱን አይቀርበንም አሉ። እና በጣም አስቃዩ። እና አንድ ሸህ ነበሩና ምስጢር ላይ አቀረቡ ህዝቡ ይላል። ኧረ እንደው ያ ሸህ እንደው ሚስቶቻችንን መከሩልን፣ ኧረ እንደው በጣም አስቸገሩ ብለው ለሸህየው ተንጫጫዋል። እና ለሸህየውስ እንደዛ ሲንጫጩባቸው ሸህየው ግራ ገባቸውና እንደው እውነት የሁላ ሰው አሁን ተብሎ ነው እንዴ ሚስቱ አስቸግረው ነው እንዴ? እስቲ ተነሱ ሚስቶቻችሁ ያስቸግሯችሁና ይጠብጧችኋል። እንደው የመስጂዱ ሰው አንድ ጊዜ ተነሳሉ። እንደው የሁላችን ምንም ሰላም ይላል። እንደው በጣም ረብሸውናል። እንደው ያ ሸህ እንደው አስተካክሉልን። አንድ ሰው ብቻ ቁጭ አለ ይባላል። አንድ ሰው ብቻ ቁጭ አለ። እንደው ያንተ ማሻአላህ አውጣል። እንደው ገና አንድ ሴት ጥሩ ሴት ተገኘች። ያንተ ጥሩ ነው ማሻአላህ፣ ጥሩ ሴት ናት አይደል? ጥሩ ሚስት ናት አይደለም? ያሽሃል ያደለም እግሪ ሰራይ ምን ሳታውቁት ነው ይባላል። እንደው ለሐወለ ወላ ይሄ ታሪኩንም እያወቁት ሊሆን ይችላል ማለት ነው። ተመልከቱ፣ እግሪ ሰራይ ምን ሳታውቁት ነው ማለት ነው። ይሄ እንግዲህ አላሁ አለም እውነታው ነገር ማለት ነው። እና አላኩል ያህል ከከፉ ብዙ ከፉ ነው። ሴት ልጅ አንድ ጊዜ ከከፋችበት በሩን ከቆለፈችበት እንደው አንድ ጊዜ ከቆለፈች ቆለፈች፣ በምንም አትከፍተው፣ እንደው ምንም አትከፍተው። አንድ ጊዜ አትቆለፍበት። ያቺ የምትወድህ ሚስትህ ያቺ የወለደችልህ የምትንሰፈሰፍልህ ታግሳ ተው ብላ ለምና አንድ ጊዜ ከወሰነችብህ በፍጹም መቼም አታገኛትም። አንድ ጊዜ ከወሰኑ ነው። በቃ ከራቁ ነው። እንደዛ ነው ጉዳዩ። ስታለቅስ ትኖራታለህ እንጂ ህይወትህ እንደው ዝግዝግ ብሎ ከማንም ሴት ጋር አልንድ ብለህ አያህ። ብዙ ወንድሞችን እኮ አይተናል አይደል? ተው ሲባሉ ሚስቶቻቸውን ሲበድሉ ተው አያዋጣችሁም፣ ተው አላህን ፍሩ፣ ኧረ ማድረግን ከፈለጋችሁ በሐላል አድርጉ ቢባሉ ሲቆጭ እንደው ሲጨቁኑ መሄጃ የሌለት መስሎት መጠጊያ የሌላት መስሎት ስንት ነገር ሲያደርግ ወላሂ መጨረሻ ላይ የሚገርም አጽፋውን ይሰጠዋል ማለት ነው። እና አይክፉ፣ ከከፉ ነው፣ ከከፋብህ ከፋ ነው። እና ጠንቅቅ ብለን ሚስቶቻችንን መያዝ መቻል አለብን ማለት ነው። ሌላው መገናኛ መንገዳችን ብዙ ጊዜ ትዳር ስናገባ ስሜት እየተከተለ ነው አብዛኛው የሚያገባው ማለት ነው። ወጣትነት ይዟል፣ አፍላነ ጉርምስና አለ። እንደው ስሜት ስክር ያደርገዋል፣ አናቱ ላይ ይወጣል ስሜት ማለት ነው። እና እንደው ብቻ ትግባልኝ ይላል። እንደው ትግባልኝ ማንም ትግባ ይላል፣ ያስገባል። ስሜቱ ከለቀቀው በኋላ ስሜቷ ከለቀቃት በኋላ ሌላ ሰው እንደገና ሌላ እናቱ ትመስለዋል። ስሜቱ የለቀቀው ጊዜ ማለት ነው። እንደዛ አይደለም። እሷም እንደዛው ስሜቷ ከለቀቃት በኋላ እንዲህ ነበር መረጥኩት ትላለች። እንደዛ ትመራረጡ። ትዳር ላይ ስትመራረጡ መስፈርት ይኖራችሁ፣ የራሳችሁ ይሆናል። ስሜት ተኮራቱ፣ ስሜቱ ይለቃል፣ ፍቅር ግን አብሮ ይኖራል። እንደዛ ነው። ወጣትነት እንደሚከብድ ይታወቃል አይደል? ነገር ግን ስሜትን መሰረት አድርጋችሁ አትምረጡ። እንደዛ አይደለም። ስሜት መሰረት አድርጎ መምረጥ ዋጋ ያስከፍላል። በስሜት ላይ ብቻ ስሜት ተኮር አትሆኑ። ትክክለኛ ማንነትን ተኮር የሆነ ነገር ነው ስትመርጡ መምረጥ መቻል ያለባችሁ ማለት ነው። ብዙ ጊዜ ይነሳል እኮ አይደለ? የኸዲጃ ታሪክ እናውቃለን አይደለ? ኸዲጃ ይህች ታላቅ ሱሐቢይ ማለት ነው። የነቢዩ ዓለይሂ ሰላቱ ወሰላም ዘውጀት፣ የነቢዩ ዓለይሂ ሰላቱ ወሰላም ሚስት። የሚገርም ታሪክ እኮ አላት አይደለ? የሚገርም ታሪክ ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም ጋሩ ሂራ በነበሩበት ሰዓት ወህዩ ሊጀምር አካባቢ ላይ ነቢዩ ዓለይሂ ሰላቱ ወሰላም ጋሩ ሂራ ይሄዱ ነበረ። እያለች እየቆጣጠረች ምሳራት እየሰጠቻቸው ይሄዱ ነበር። ነቢዩ ዓለይሂ ሰላቱ ወሰላም እዛ ሄደው ትንሽ ዋል ብለው ይመጣሉ። ከዛም ትሰጣቸዋለች፣ መልሰው ስንቃቸውን ይዘው ይሄዳሉ ነቢዩ ዓለይሂ ሰላቱ ወሰላም። ከዛም ይሄዳሉ ይመጣሉ፣ ከዛም ይሄዳሉ ይመጣሉ።
ከዕለታት አንድ ቀን ግን ከባድ ነገር አጋጠማቸው ነቢዩ ዓለይሂ ሰላቱ ወሰላም ማለት ነው። ተመልከቱ እንግዲህ ኸዲጃ የሰራችው ታላቅ ታሪክ ተመልከቱ እንግዲህ ማለት ነው። فجاء الملك فيه فقال اقرأ قال رسول الله صلى الله عليه وسلم فقلت ما أنا بقارئ نبي عليه الصلاة والسلام ملائكة من جبريل أنيالو أنبالينيالو قرأ أنبالين فأخذني فغطني حتى بلغ من الجهد عنده نسكمي تلقي درس مقرب زينا أنبالينيالا فقال اقرأ فقلت ما أنا بقارئ إني بفصل يمان بعد له وما القتالة أما أنا بعد له ما قال النبي عليه الصلاة والسلام كذا من أنا مقرب لنا اقرأ إلينا በቃ እኔ ማለት በመቀራረብ ለሁም አልተማርኩም ተወኝ ወህይ መሆኑን አላወቁም ነብዩ አለይሂ ሰላቱ ወሰላም። ተመልከቱ ጋር ይራሩ እዛው አሻም ጭንቅ ነው ሰው የለ ምን የለ እዛ መጥቶ ነው እንቅ ያደረጋቸው ማለት ነው ነብዩ አለይሂ ሰላቱ ወሰላም። فرجع بها ከዛም ተመለሱ ወደ ኸዲጃ ማለት ነው። حتى دخل على ኸዲጃ ጋር እስከሚገቡ ድረስ ተመለሱና ዘሚሉን አሉ ነብዩ አለይሂ ሰላቱ ወሰላም። አልብሱ ይሸፋፍኒ አለብርድ ብርዳሪ ጨነቀኝ አሉ ነብዩ አለይሂ ሰላቱ ወሰላም። ዘሚሉን አልብሱኝ አሉ። فقال يا خديجة مالي فأخبرها الخبر كزام انت نقرون كل نقروك لخديجة يتكستون كل نقروك كزام النبي عليه الصلاة والسلام قد خشيتي علي عنده براسي لا يفرغ خديجة رزندرون جاليني عنده تشنكوينيال عنده من براسي لا يفرغ له ريهم فتنا لكم بتأم فرغ خديجة እንግዲህ እንስታቸው እንደዚህ የሚባል ለታላቁ እንስታቸው ማለት ነው ነብዩ አለይሂ ሰላቱ ወሰላም። والله የሚገርም ታሪክ ነው። እንደው ስሙትማ በጣም ደስ የሚል ማለት ነው። ለሴቶች ትምህርት የሚሆን ማለት ነው። ኸዲጃ ምን ብላ ብትመልስ ነው? አብሽር አለቻቸው። أبشر كلا أبشر فوالله لا يخزيك الله أبدا إنك لتسل الرحمة لتجو أبشر يا الله ملكتنيا عند تدنقر أنت لو بفصم والله لو الله أواردهم على تجو خديجة مالتنا الله بفصم أواردهم أنت كوزن جنان تقتل الله يتيم تابل الله ونت أنت نقرنا كحق جارنا عند تبره الله يوارده يشلال يا نبي الله أبشر على تجو خديجة تملك ዛሬ ላይ ጨነቀኝ ብትል አረ ዘንድሮ እንጃል ብትል አረ ኑሮ ብትል አዎ ነው እኮ ብትል ዛሬ እስቲ አላህ ከባድ እኮ ነው። አሁን ቤተሰቦች አንዳንድ ነገር እያሉ ነው እኔም ይሄ ያስፈልገኛል እኔ ጀነት ልትሆኑ ብላህ አጨናቀቁች ምትለው ማለት ነው። አላህ ያዝንላችሁ ሲቀሩ ማለት ነው። ነገር ግን ተመልከቱ فعين عنتم يا شباب المسلمين ተመልከቱ ያ ኒሳء المؤمنين እንደዚህ አማይ ሴቶች የት ናቸው ያስበላል እኮ የት ናቸው የኸዲጃ ወራሾች? የት ናቸው የኸዲጃ ተከታዮች? የት ናቸው የኸዲጃ ሞዴሎች? የት ናቸው የኸዲጃ ንግግር የሰሙ ኸዲጃን የሚከተሉ የኸዲጃ ሳምፕሎች የት ናቸው? ያ አላህ አጀብ እኮ ነው ወላሂ። አብሽራሽ ነብዩና አለይሂ ሰላቱ ወሰላም አላህ በፍጹም አያዋርድህም። ለዛም እኮ ነው ኸዲጃን የዳዕው አምባሳደር ነች ይላሉ። የዳዕው የንቡዋ አምባሳደር ፕራይም ሚኒስተር ማለት ነው። በቃ ዋና ነገር ነች የዳዕዋው ማለት ነው። ኸዲጃ አብሽር የምትል ነበረች። አብሽር የሴት ወንድ ነበረች ጀግና ማለት ነው። ለባሏ እንደዚህ አይነት ሴቶች ነው መሆን መቻል ያለብን ለባሎቻችን ማለት ነው። አብሽር ሲከፋው አብሽር አይዞ የሆነ ችግር ካለ አይዞ። ሴት በጣም በቃ ብዙ መላ መፍጠር ይችላሉ። ታለንት አላችሁ የሚታወቅ ነገር ስለሆነ ማለት ነው። ነገር ግን መንገዱን ቅን ለማድረግ ለባሎቻችን ይሄን ያክል ግልጽ መሆን አለብን። ኸዲጃ ይሄን ያክል እያደረገች ነው ማለት ነው። እና ደግሞ አንዳንድ ጊዜ ምን አለ ስለ ባለቤቷ ምትተዋለች ስለ ባሏ ይሄ ባልማ እንደዚህ ነው ይሄን ይሰራል ይሄን ያደርጋል ሐሳባዩ እንደዚህ እኮ ያአላህ ብዙ ነገር ትዘረዝራለች ለጓደኛዋ ማለት ነው። የባል ጸባይ ለማንም አይወራም። ይባልሽ ካንቺ ጋር መቅራት መቻል ያለ በጣም የምትወጃት ቅርብ ጓደኛሽ ብትሆን እንኳን ስለ ባልሽ ባህሪ ማንም ማወቅ መቻል የለበት። በቃ የፈለግሽውን ያክል ብትቀርቢያት እናትሽን ብትሆን አባትሽን ቢሆን በፍጹም ባህሪ እንደዚህ ነው ሀታ የሚቀራችሁ የለም። በተለይ ሴት ሲሰባሰብ ይባላል ያሰማው ስለዚህ ነው የሚወራ ይባላል። አላህ አለ ዙሮ አንድም ሁለትም ሆኖ ያወራሉ። ስለዚህ ስለ ባሎቻችን አናወራ። በቃ ባሌ ክፍተት አለበት እንደዚህ ነው ምንድነው ታዲያ ያገባሽ? ክፍተቱን እኮ ልዘይ ነው። የስሜት ችግር ካለበት ባንቺ ሊረጋጋ፣ የሆነ ችግር ካለበት ባንቺ ክፍተት ሊኖር
እንደዛ ነው። የባሎቻችንን ክፍተት ጠንቅቀን ማወቅ መቻል አለብን። ክፍተቱን የምናውቀው ግን ውጋት ልንሆንባቸው አይደለም። እንደዚሁም ደግሞ የሚስቶቻችንን ክፍተት የምናውቀው በዛ መግቢያ ቀዳዳ አግኝተን እነሱን ልናስቸግር ሳይሆን እዛ ቀዳዳው ላይ ትሆናለህ። እዛ ክፍት ቦታው ላይ በቃ ትዘጋለህ። አንተ ባል ያስፈልጋታል አይደለ? ስሜትና ስሜት ያስፈልጋታል። ያንን ቦታ ተሸፍነዋለህ። የሆነ ደካማ ናት በሆነ ጎን ላይ እዛ ቦታ ላይ ትቆምላታለህ። በቃ ታግዛታለህ። አንቺም እንደዛው። ካልሆነ ግን የባልሽን ሚስጥር ለማንም ማሳለፍ ይችላል። እንዴ ፈለግሽው የቅርብ ጓደኛ የፈለገው ጥግ የደረሰ ጓደኛ እንኳን ብትሆን ስለ ባልሽ ሁኔታ መናገር የለባችሁም። ስለ ቤተሰብ ምንሽ መናገር መቻል የለብሽም። ተጣልታችሁ እንኳን ራሱ ማለት ተጣልቶ እንኳን ሰው በስርዓት ሲጣላ ነው መጣላት የለበት። አልፎ የሚናገራል ለቤተሰብ ጉዷን ሁሉ ይናገራል። እንደው እንደዘናት ኋላ ይልግና ወደ መጣላት ደረጃ ሲደርሱ ራሱ ሌላ ችግር ነው የሚሆነው። ለቤተሰብ አሳልፎ ሌላ ኢንፎርሜሽን ሰጥቷል። በባልና በሚስት መካከል ማንም አይነት ሌላ ገለልተኛ አካል መግባት የለበትም። ስለዚህ ጉድለትን ብቻ እያነሳን ህይወታችንን አናበላሽ ማለት ነው። ወንድም ብትሆን እንደዛው ወንድም ሚስትህን እንደዝናት እያልክ ለጓደኛ አታውራ። አይወራም። ደብቀህ ያዝ። አንዱ ይነጥቅሃል። እንደው ዝም ብለህ በየሄድክበት የምትዝረከረክ ከሆነ አይታወቅም። አንዱ ሊነጥቅህ ይችላል ማለት ነው። በተለይ ሙሉ አደርጋታለሁ ብለህ በቃ እንደ ጎና አጥንት ናቸው ተብለናል አይደል? ያን ጎና አጥንት ከፍ አድርገው ገጥለህ ትጥለዋለህ። ትፈታለህ ማለት ነው ሚስትህን። በቃ በዛው ባለበት በደንብ በስርዓት አብረህ መጠቀም መቻል አለብህ። ሴት ልጅ እንደ ቀላል እናትህ ናት፣ እህትህ ናት፣ አክስትህ ናት፣ ሁለመናህ ናት፣ ሚስትህ ናት፣ ማረፊያህ ናት። በቃ ሰኪና የምታገኝባት ትልቅ ነገር ናት። ስለዚህ ሚስቶቻችንም ወንዶችን ብንሆን በደንብ አድርገን መያዝ መቻል አለብን ኢንሻአላህ። ሌላው ትዳር ላይ ስንገባ መስፈርት አናብዛ። መስፈርት የሚያገባል አልምራአቱ ቱንኪሑ ሊአርባዕቲሃ አይደለ? የሰው ልጅ ሲያገባ ትዳር ሲገባ ለአራት ነገር ብሎ ይገባል። በተፈጥሮ ማለት ነው። ለጀማሊሃ ወሊዲኒሃ ወሊነሰቢሃ እንደዚህ ብሎ ይገባል አይደለ? የመጀመሪያው ለውበቷ ብሎ በቃ ሐሪፍ ናት፣ ቀይ ናት፣ ጸይም ናት፣ ስክካት አላት፣ አረብ ትመስላለች፣ ቆንጆ ናት ብሎ ሊገባ ይችላል የሰው ልጅ በባህሪው ማለት ነው። ሁለተኛው ወሊማሊሃ ለገንዘቧ መኪና አላት፣ እንደኔ ኤርሚሸፑን ሰርተዋለች፣ ቦታ አላት፣ ቢዝነስ አላት ብሎ ጠይቆ ሊገባ ይችላል። ይሄም አንድ ጥያቄ ነው፣ እንደ ሰው ልጅነት እንደ ጥያቄ ማለት ነው። ወሊሐሰቢሃ እንደዚሁም ለዘሯ ደግሞ የደግ ሰው ልጅ ናት፣ የሼህ ልጅ ናት፣ መካሪ ያላት፣ ዘካሪ ያላት፣ አስተካካይ ያላት፣ እንደው ጥሩ ናት ከቤተሰብ ሁኔታ ያለው ሁኔታ ብሎ ጠይቆ ሊገባ ይችላል። መጨረሻው ወሊዲኒሃ ለዲኗ ነው። ቀርታለች፣ ተምራለች፣ በደንብ መርከዝ ነው ያደገችው፣ መርከዝ ላይ ናት፣ ትቀራለች፣ ቁርአኑ ላይ እንዴት ናት፣ ሐዲሱ ላይ እንዴት ናት፣ ከሱና ጋር እንዴት ናት፣ በዲኗ ላይ ጅልባቧ ላይ ኒቃቧ ላይ እንዴት ነው ያላት አቋም ተብሎ ይጠይቃል። ፈግፈር ቢዛቲ ዲን የዲን ባለቤቷ ምረጥ አሉ ነብዩ አለይሂ ሰላቱ ወሰላም። ምረጥ የዲን ባለቤት የሆነችው እምትገርም መልከኛ ትታቆ መቃጠል ነው የሚሆንብህ። በቃ ሲያጭ ወንዶች ብዙ ጊዜ ሲያጭ ምን ያደርጋሉ መሰለህ? አንድ ልጅ አለች ይባላል። አንድ ልጅ እንዴት ናት መልኳ ይላል አስቀድሞ ማለት ነው። እስቲ ላያት ይላል። ዲኗ እንዴት ናት? ትመጣለች ቆንጆ ማሻአላህ፣ ረንዶችስ ምንም አትል ማሻአላህ ናት፣ አረብ ትመስላለች ይላል። ያስገባታል ልብ ውስጥ ማለት ነው። ዲኗስ ዲኗስ ብዙም አይደለች እንደው ቲክቶክ ነው የምትለው ይባላል። በቃ አስተካክላታለሁ ይላል። አስተካክላታለሁ ዋናው እንደው ሳያደርስ ካለች ችግር የለም አስተካክላታለሁ ይላል። አስተካክላታለሁ ከዛም በእሱም ወደዛው ዓለም ይሄዳል ማለት ነው። ይገናኙና ይገቡና ሱቢ ላይ ተነሽላል። ሱቢ ላይ ሲሄድ ምናልባት ሱቢ ከወፈቀው ተነሽላታል። እሱ ሱቢ ሲሰግድና ተመልሶ ሲተኛታለች። ተነሽላል እነሳለሁ ትላለች። ተነሽ ኧረ እነሳለሁ እያለ መጨረሻ ላንተ ነው እንደምትሰግዱ። እንደዚህ አይነቱ የሚናገሩ ሴቶች ላንተ ነው የምትሰግዱ በቃ እሺ እንደሰይ ይላል። እዛው አብሮ ይተኛል። ታሪክ ሶላት ሲታጥፎ ይተኛል። እዛ መጨረሻ ላይ ታሪክ ሶላት ማሰግድ ሰው በአላህ ኩክዳለች። እንደዚህ አይነት ሲል ሶላት ማሰግድ ከዲኗ ጋር ያልሆነች ወላሂ እንደዚህ አይነት ሲል እንደው መጣችሁ የምታገቡ ወንዶች ወላሂ ራሳችሁን እየበደላችሁ። ሙስሊም እኮ ሴት አይደለም እያቀፍ ያለው እንደው ፋጡማ ኸዲጃ ብትባል ራሱ ማለት ነው ሶላት ካልሰገደች አልአህዱ በይነና ወበይነኩም መዐ ሶላት እየተባለ ሶላት ማሰግድ ሴት አትተኛለህ ፈርቶ ማለት እንደው ትናገረኛለች ብሎ ስግጅ ካልኳት ቅሪ ካልኳት በጣም ስለሚወዳት እኮ ነው። መልኳን ብቻ ይቶ ስለሆነ የገባው ማለት ነው። ይፈራል፣ አይናገርም። እንደው ተሳይ ትሄዳለች አስቀምጣ ነው የምትሄደው። ሌላ ሴት አላገኝም እንደሰማ እንደዚህ አይነት ሴት ናት እንዴ? በአላህ ከዲኗ ጋር ተውውቅ የሌላት
ወላሂ ያቺ ጥንት ዘይ መስለችው ትሻላለች። ዲን ላይ መልካም የሆነች ማለት የሚገርም ጸባይ ያላት ወላሂ እሷ ናት የምትሻል። ለልጆች መልካም ለልጆች ተርቢያ የምታስይዝ አንተን የምታስተካክል ጀነት የምትገባበት መንገድ የምታሳይ የምታግዝህ ናት። እቺ ብላ ለአንተ የምታስተኛለች። እንደዛ አይነት ሴት ወላሂ እንደው ይሄን አይነት መስፈርት አድርጋችሁ የምትሄዱ ወንድሞች አላህ ልትፈሩ ይገባችኋል። መጀመሪያ እናንተ ተስተካከሉ፣ ከዛም ምርጫችሁን ተስተካከሉ። ሌላው ሴቶችን ደግሞ መህር ያሰው እንትን ይላሉ 70 ሺህ ብር 50 ሺህ ብር ይላሉ መህር። ለዛ እኮ ነው ወጣት አላገባ ያሉ 70 ሺህ ብር ጣልተዋል። 70 ሺህ ብር እንደብሎ ነው የሚጠሩ። ወርቅ ሲባል ደግሞ 30 1 ግራም 30 ገብቷል አይደል? ወፈር ያለሽ ካገባ 3 ግራም ትለብስልሃለች። አብዛው 60 ምናምን ሺህ ብር ይገባልሃል ማለት ነው። ቀጭን ፈልገህ ታገባ ካልሆነ እንዴት ብሎ ሰው ትዳር ይገባ? 70 ሺህ ብር ጥሏል። እቤት ያለው ራሱ እንስሶቹ ራሱ በሬው የተገዛው 70 ሺህ ብር ነው። ላሚቱ የተገዛችው 70 ሺህ ብር ነው። በሬው ባየ ቁጥር እሷን ያስታውሳታል። በሬው በሳምንቱ ቢሄድ 100 ምናምን ያወጣል። እሷ ግን ያወጣል እንደው እንዳልሱ የሚኖረው ያችን እንደዚህ ያችን 70 ሺህ ብር ይያይ ከበሬው ጋር ነው ሁሉም ያወዳድራል። ሴት ልጅ የሚያክል ገንዘብ መረጫ ነው። 70 ሺህ ብር 50 ሺህ ብር ያአላህ እንደው የተረገመ ዘመን ላይ እኮ ነው ያለን። መህር ይሄን ያክል ይሆናል እንዴ? ተገናኝተው እኮ ሊኖሩ ነው። ወጣቶች ትዳር እንደሚገቡ በቃ የአውሮፓ ባህል ይግባብን በዚህ በኩል ነው። በቃ ታስወድድበታለህ። እንዲህ እኮ ኢንትራልጅ ከሊት እኮ እንደዚህ ይሄን ያክል ተጥሎላል ነው እኔ ምን ብዬ ይሄን ያክል የሚጣልል ይተላለች አባቱም የሚያዩ ነው። እዚህም ይቀራሉ የሚባሉት ራሱ አያስተካክሉም። ይሄን የሚያገባ ሰው ሲሄድ አባቷ በዚህ ይወስናል። አባት ያለው ነው እኔ እንደው ከአባት ያልቀያየም ትላለች። አሳምኝ አባትሽን ይሄን ያክል ውጭ አታስወጡ። ያአላህ በረካማ ይኖር ይዘይነው 300 ሺህ ብር ያባክናል። ለሰብ ካስታሉ ድግስ ማለት ይደግሳል፣ ይጋባል፣ ይገናኛል። ከሰዎች 70 ሺህ ብር 80 ሺህ ብር ጥሎሽ ወላሂ ይዘይነው ይወርግማን ነው የሚሆነው። በቃ ጥሎሽ አናስወድድ ወላሂ አላህን ፍሩ። ያአላህ ደጎች እኮ አሉ ቁርአን አግልን ሐዲስ አግልን ቡኻሪ ልታቀራ ተፍሲሩን ልትገዛልን ተፍሲር ልታቀራ ቅራአታችን ላይ ልታጠነክራ እንደዚህ ደግ ሴቶች አሉ ማሻአላህ አላህ ያብዛልን ማለት ነው። ነገር ግን ይሄን በተለይ ውጭ ላይ ያላችሁ ወጣቶች በዛ አትታሙ አይደለ? እንደውም ታግዛላችሁ ይባላል። አንዱ ፋዘር ራሱ 50 ሺህ ብር ካለ በቃ እኔ 30 ሰው ይችላሉ ምናምን ደስ ይበለው ፋዘር። ይሄ ጥሩ አይደለም። አንቺ አገርሽ እሱ ገባ አንቺን አገኘ። ምድር ላይ ያለው ደግሞ ሌላ አገር ያለው ደግሞ እሳተረሻለች ደግሞ ሌላ ጠንክሮ የምትገባው እና የነዛን ህይወት እያስወደዳችሁባችሁ በተዘዋዋሪ ገበያ ማለት ነው። እንደዛ ማድረግ የለባችሁ። ቀለል ባለ መልኩ ወደ ህይወት መግባትን ልምዱ፣ ተለማመዱ። ይሄ ብዙ ጉድለት አለ ወላሂ ወራብ ይባል ያሳድራል። ስንትና ስንት ጉዳለ። ነገር ግን ህይወታችንን ቀለል አድርገን ከቂራአት ጋር ስንሆን ቂራአት ላይ ከሆነ እንማራለን። ዳዕዋ አንድ ሰሞን ነው ይኸው ያነቀናል፣ ይለውጠናል ማሻአላህ። ነገር ግን ቂራአት ላይ ስንሆን ነው። በተለይ ቂራአት ላይ ያሉናችሁ ወንድሞች ወላሂ በርቱ፣ ዲን ያስተካክላችኋል። ሰው ዲን ሲገባ እስረኛ ይመስለዋል። ወላሂ በፍቅር በኩል ወላሂ ዲን ላይ ያለ ሰው ዲንን የቀራ የዑለማ ቀውል የሚያውቅ ሐዲስ የቀራ ወላሂ የፍቅር ደሴት ነው የምትሆነው። ደሴት ከተማ ክፍለ ከተማ ወደለ ከተማ የፍቅር ከተማ ነው የምትሆነው። ወላሂ ካወቅ ማለት ነው። እና አይሻ የሷህባ ታሪክ ካወቅ ለሚስቶቻቸው ምን እንደሚሆኑ እንዴት ፍራሽ እንደነበሩ ስታይ ስትመለከት ወላሂ ሚስትህን ቀጥ ብለህ አትገላምጣት። እንክብክብ አድርገህ ነው የምትይዛት። ከምንም በላይ ጀነት እኮ የምትገባባት እኮ ነው። ወላሂ ትዳር ስትገቡ እንደው ሚስቶቻቸው ኹረል ዐይን እንዲሆንላችሁ ነው ጥረት ማድረግ መቻል ያለባችሁ። የምትወዳት ሚስትህ ሰግዳ ተስተካክራ ነገም ኹረል ዐይን ሆና በኹረል ዐይንነቷ በጀነት እንድትቀጥሉ ነው። ሰው ተረጋግሞ ዱንያ ላይ ህይወቱን ማፍረስ መቻል የለበትም። በዚህ ህይወት ነው መሄድ መቻል ያለበት። ትክክለኛ አማኞች ነው፣ እንስተካከል፣ ይህን ሰው ነው እንደው ወጣ ገባ እንደዛ አይነት ስሜት አይኑረን። በቃ ቂራአት እንቅራ፣ ከቂራአት ጋር ነው ዲን ስናቅ ዲን ስንማር ሁሉ ይስተካከላል፣ ሁሉ ባህሪያችን ይስተካከላል። እንደው መልካም እንሆናለን። የአላህን ሐቅ እናሟላለን፣ የነቢዩን ሐቅ እንሞላለን፣ የሚስታችንን ሐቅ እንሞላለን፣ የቤተሰብ ሐቅ እንወጣለን፣ የሀገር ሐቅ እንወጣለን። ለሀገር ራሱ ሰላም ነው። ጥሩ ሰው ይስተካከል፣ ማትረብሽ ሰፈር ማትረብሽ እንደው እንደ ጎረምሳ የማይሰራ ሰላማዊ ሰው ነው። እንደዚህ አይነት ይህን አይነት ባህሪ ለመላበስ መሞከር መቻል አለባችሁ። ይሄ ቲክቶክ ያደቀቀን መገናኛ ብዙሃን ያበላሽን ልጆች ወላሂ እንመለስ። አሁንም ህይወታችን ቅርብ ነው።
ቲክቶክ ላይ ተቀምጠሽ ላይክ እያደረግሽ ፎሎ እያደረግ እዛ እየደለክ የምትቀጥል ወንድም ወላሂ አላህን ፍራ፣ አይጠቅምህም። ብዙ ሰው ትቶት ወጥቷል። ትቶት እንደማይጠቅም አብዛኛው እህት ወንድም እያየ ነው። ነገር ግን አይጠቅምም ብሎ ቲክቶክን የመጣ ነው። ወደ ህይወት የተመለሰ ነው። ብዙ ዘመንን እኮ አየህ አይደለ? የ10 ምናምን ዘመንህን እስቲ ተመልከተው። ቲክቶክ ቀጥቅጠህበት እኮ ነበረ። ፊልም ቀጥቅጠህበት ነበር እኮ። ብዙ ነገር አይተህበት ነበር። ነገር ግን ያ ፊልም ዛሬ ያለ ያ ቲክቶከር ዛሬ ያለ የለም። ቁርአን የቀሩት ወንድሞች ግን ምናልባችም ዛሬ ኡስታዝ ሆነው ሊሆን ይችላል፣ አስተማሪ ሆነው ሊሆን ይችላል። ህይወታቸውን እየኖሩ ነው። የደስታ ህይወትን ይዘዋል። ዱንያን አሳምረዋል። ብሎም ለዛኛው አገር የሚያምርላቸውን ህይወት ይዘዋል። ስለዚህ ወንድሜ ባልም ሚስትም ቅሩ በቃ ከዲን እንደሆኑ ያ ሰላም አስረዘሙታ አፎን ኢንሻአላህ ያው ኡስታዝ አብዱራህማን ስላለ ሌሎችም ወንድሞች ይኖራሉ። ኢንሻአላህ ያው እንቀጥላለን ማለት ነው። ወንድማችን ኢብራሂም እህታችን ሐዋ ባረከላሁ ለኩማ ወባሪክ ዐለይኩማ ወጀመዐ በይነኩማ። አላህ መልካም ነገር ይወፍቃችሁ። ጥሩ ህይወትን አላህ ይስጣችሁ። ጥሩ መልካምን አላህ ይወፍቃችሁ። መልካምን ልጅ ይስጣችሁ። አላህ ሷሊህ ያድርግሽ። አንቺንም አንተም ሷሊህ ሁን ወንድሜ ኢንሻአላህ። ፍራሹንላት ፍራሽ ትሆንልህ። ትመችህ ተመቻት። ጥሩ ሁን ጥሩ ትሆንልህ። ጥሩ አጋር ሁን ጥሩ አጋር ትሆንልህ። አላህ መልካም ያርጋችሁ። አላህ ከጥሩ ሰዎች ያርጋችሁ። ከሷሊሆች ከደጋጎች ሆኖ ማለት ነው። ኢንሻአላህ መልካም ህይወት ኑራችሁ በአይናችን ሞዴል ሳምፕል የምትሆኑ ህይወትን አላህ ይወፍቃችሁ። እኛም የምናይ አላህ ያድርገን። አድማጭ ተመልካች ላጤ ደግሞ ማለት ነው አላህ ሱብሓነሁ ወተዓላ ኢንሻአላህ ላጤንም አላህ ያገናኘው። አላህ እንደው ዘውጅ አላህ ይስጠው፣ ያግባ፣ ይገናኝ ማለት ነው። እውነታ ነው። ላጤነት መኖር አይደለም በመሰረቱ ማለት ነው። ላጤነት መኖር አይደለም። እውነታ ነው። ይሄ እኔን አንተን ስለነካ አይደለም። ላጤነት ምድር ላይ ህይወትን ያልቀመሰ ሰው ማለት የጣዕም ህይወት ያላገኘ ሰው ማለት ላጤ ነው። ምንም ጥርጥር የለውም። እንደው ማንንም ቢነካ ማለት ማንንም ቢነካ የላጤነት ህይወት ወላሂ ማንም ሰው አይደግፈውም። አልሳካለት ምኞቷን ብሎ አላህ ሳይድለው ቀርቶ እንጂ ማንም ሰው ላጤነትን መርጦ አይደለም። ነገር ግን አላህ ያለው ጊዜ ይሆናል በሚል ነው እንጂ ማለት ነው። ላጤነት ህይወት አይደለም። በላጤ ሰው አይደለም እኮ የሚኖረው አይደለም። እውነታቸውን ነው። በእውነት እንደው ላጤነት እንደዛ አይደለም። ህይወት አይደለም ላጤነት። መኖር እንደዚህ ነው። እንዳንተ የአላህ ብስቁልቁልህ እኮ ነው የሚወጣው ላጤ። ካሁን በፊት ያአላህ ያገባና ያላገባ እኩል አይደለም። ካሁን በፊት ያገባው ሙሽራ ታዩት እንደ አቀማመጡ ራሱ ጋር ሰፋ አድርጎ የሚቀመጠው አይደለም። እና ላጤነት እንደው ጥሩ አይደለም። ወላሂ እንደው አይመችም። እንደው ይጎረብጣል። ታኝታ ፍራሹ አይመች። እንደው ኑሮ ሁሉ ብስቁልቁል ያለ እንደው ያ ሰላም እቤት ስትገባ ሰላም የለህ። እንደው አይሰማህም። እንደው በምንም እያረሳሳህ ትኖራለህ እንጂ እንደው ሰላም አይሰማህም ሐቢቢ። እቤት ብትገባ ቤቱ መስር መታ ወደ ቤት ስትሄድ ቁልፉን ትተኸው ልትሄድ ትችላለህ። ቤቱ ሄደህ እዛ ቤቱ ቁልፍ ነው። ከዛም ስትመለስ መስጊድ ጥለዋል። ከዛም ታገኛለህ። ስትሄድ ቤቱ ሊለይ ይችላል። ቁልፉን ትሰብራለህ፣ ከላይ ጋር ትጣላለህ። ቤትህን ትርምስምስ። እቤት ስትገባ ያምርብህ። እንደው ውጣ ውረድ፣ እንደው ዙሮ መሸቃ። አቤት እንደው ያ አላህ ወላሂ እንደው ላጤነት ሰላም የለውም የምናውቀው ነገር ስለሆነ ማለት ነው። እና ወንድሞች የቻላችሁ ማግባት የምትችሉ ጥሩ ህይወት መኖር የምትችሉ ብዙ ወንድሞች አላችሁ። ነገር ግን በነገር ዛሬ ጊዜያችሁን የምትፈጁ ማለት ነው። ተቀላቀሉ። ይሄን ህይወት ግቡ። ወደዚህ ህይወት ተቀላቀሉና መኖርን ጀምሩ። እናማ ኢንሻአላህ እና የዛሬ አድማጮች በነገ ሰርገኛ ሆናችሁ የነገ ሙሽራ ሆናችሁ ኢንሻአላህ በሙሽርነታችሁ ተገናኝተን የምንመካከር አላህ ያድርገን። ኢንሻአላህ ያገባችሁ መልካምን ህይወት ይወፍቃችሁ። ሙሽሮችም መልካምን አላህ ይረዝቃችሁ። ያገባችሁም ደግሞ ትዳራችሁን ሙጭጭ አድርጋችሁ ያዙ። ያላገባችሁም አላህ ይወፍቃችሁ። አላህ ሁሉንም አላህ ይስጠው። ላጤን አላህ እንግዲህ ያጥፋው ለማለት ቢከብደኝም ነገር ግን ኢንሻአላህ አላህ يوفق كلهم الله يوفق إن شاء الله. الله سبحانه وتعالى لو نتعرف مستر إن شاء الله. بارك الله لكما وبارك عليكما وجمع بينكما إن شاء الله. أستاذ أبو عبد الله يكتروا لنا مالتنا إن شاء الله. فاينل نمناش لا تصبر إن شاء الله. إن شاء الله إن شاء الله. لو قيمة بيتو ما يقرب بطلبه يا الله.
أستاذ أبو عبد الله. وعليكم السلام ورحمة الله وبركاته. أستي أنتم دوافون دوستي دمانتو ها إن شاء الله. وياك